prophet, but as a humble servant of you, the people. Steun de bevrijdingsbeweging! Vrijheid voor allen! We won't stop! We won't stop! ዓለም በሁለት ተከፍሎ ነበር። በአንደኛው ወገን የነጻነት የአየር የሚነፍስባት አፍሪካ፣ በሌላ በኩል ደግሞ የዘር መድሎ አፓርታይድ በሰንሰለት የታሰረች ደቡብ አፍሪካ። ታዲያም ለ32 ረጅም ዓመታት በደቡብ አፍሪካ በገዛ ወገኖቿ ላይ በምትፈጽመው ግፍ ምክንያት ከስፖርት ዓለም ተገላ ቆይታለች። በደቡብ አፍሪካ ጎዳናዎች ላይ ጦርነትና ረብሻ፣ በጥቁርና በነጭ መካከል የማይሻገር የጥላቻ ግንብ ተገንብቶም ነበር። በ1992 የለውጥ ዓመት ሆነ። ኔልሰን ማንዴላ ከስር ተፈተው በደቡብ አፍሪካ አዲስ የታሪክ ምዕራፍ ለመክፈት ስትዘጋጅ ለ3 አስርት ዓመታት ተዘግቶ የነበረው የኦሎምፒክ በርም በዚያው ተከፈተ። የባርሴሎና የጥላቻ ግንብ የሚፈርስባት አዲስ አንድነት ዜማ የሚቀርብባት መድረክም ሆና ተመረጠች። ታዲያም በዛን ጊዜ በ10,000 ሜትር የሴቶች የፍጻሜ ውድድር ላይ ሁለት ልዩ ጀግኖች ተሰለፉ። ደራርቱ ቱሉ ከኢትዮጵያ ተራሮች የወጣች ጥቁር አፍሪካዊት ተስፋ ስትሆን፣ በሌላኛው በኩል ደግሞ ኤሌና ማየር ከለውጥ ጫፍ ካለች ደቡብ አፍሪካ የመጣች የጥንካሬ ተምሳሌት። ሩጫው ተጀመረ። ፉክክሩ በሁለቱ መካከል ብቻ ሆነ። ይህ እልህ አስጨራሽ ውድድር በጣም ፈታኝ ነበር። የደራርቱ ፍጥነትና የማየር ጽናት ስታዲየሙን በአንድ እግር እስኪያቆመው ድረስ ሆነ። በስተመጨረሻ ደራርቱ በታላቅ የፈጣን አጨራረስ ብቃት ቀድማ በመግባት የመጀመሪያዋ ጥቁር አፍሪካዊት የኦሎምፒክ ወርቅ ባለቤት በመሆን አሸነፈች። ውድድሩ ደራርቱ አሸናፊ ብትሆን፣ ታሪክ የተሰራው ግን ከሩጫው በኋላ ነበር። ደራርቱ ወርቁን ብቻ ይዛ ወደ ቤቷ አልተመለሰችም። ተሸናፊዋን ኤሌና ማየርን እጇን ይዛ የሁለቱ ሀገራት ሰንደቅ ዓላማ በትከሻቸው ላይ ሆኖ ስታዲየሙን እጅ ለእጅ ተያይዘው ዞሩት። ያቺ ቅጽበት ለ32 ዓመታት የታገደውን ጥላቻ የቀበረች፣ በጥቁርና በነጭ መካከል የተገነባውን የአፓርታይድ ግንብ ያፈረሰች ታላቅ የታሪክ መጋረጃ ነበረች። ደራርቱና ማየር በባርሴሎና ያሳዩት ነገር ቢኖር ስፖርት ከጦርነት በላይ ሰላምን የማምጣት አቅም እንዳለው። ያ እጅ ለእጅ የመያያዝ ለደቡብ አፍሪካውያን አዲስ ተስፋ፣ ለአፍሪካውያን ኩራት፣ ለዓለም ደግሞ ፍቅርን ሁሉን ነገር እንደሚያሸንፍ ያስተማረ ዘላለማዊ ትምህርት ሆኖ ይቀራል። I have fought against white domination, and I have fought against black domination.